ጤና ይስጥልኝ የተወደዳችሁና የተከበራችሁ የህግ መረጃ ቻናል ተከታታዮች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ርዕሰ ጉዳይ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። የተከበራችሁ ተመልካቾች የዛሬውን ቪዲዮ እስከ መጨረሻው የምታዩና የምትከታተሉ ከሆነ እንግዲህ ስለ ይግባኝ መብት ምንነት፣ ትርጓሜ ወይም ምን ማለት እንደሆነና በምን አይነት ሁኔታስ የይግባኝ መብታችንን ልናነሳና ልንጠይቅ እንደምንችል እንዲሁም የይግባኝ መብትን ለመጠየቅስ ምን አይነት ፕሮሲጀሮች እና ስነ ስርዓቶችን መከተል እንደሚገባ በግልጽ የምነግራችሁና የማብራራላችሁ ይሆናል ማለት ነው። የተከበራችሁ ተመልካቾች ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ምክንያቱም ላይክ በምታደርጉበት ሰዓት ለሌሎች ሰዎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ ስለምታበረክቱ ማለት ነው። የተከበራችሁ ተመልካቾች የተለያየ ጥያቄ ወይም ሀሳብ ካላችሁ ደግሞ በኮሜንት ክፍሉ ላይ ማስቀመጥ እንደምትችሉ ቀድሜ ላሳስባችሁ እወዳለሁ ማለት ነው። ይግባኝ የሰው ልጆች ካሏቸው መብቶች መሰረታዊ ከሚባሉት መካከል እንግዲህ አንዱ እንደሆነ ይነገራል። ለዚህም እንደ ማሳያ በኢፌድሪ ህገ መንግስት አንቀጽ 20 ላይ የተቀመጠውን የህግ ድንጋጌ መመልከት እጅግ በጣም አስፈላጊ ሆኖ እናገኘዋለን ማለት ነው። የተከበራችሁ ተመልካቾች ይህ አንቀጽ 20 ላይ የተቀመጠው የህግ ድንጋጌ እንግዲህ የተከሰሱ ሰዎች ማለትም በፍትሐ ብሔር ምክንያት ሊሆን ይችላል ወይም በወንጀል ምክንያት በአቃቢ ህግ ማለት ነው የተከሰሱ ሰዎች ህጋዊ ክስ የቀረበባቸው ሰዎች ምን አይነት መብቶች አላቸው የሚለውን በግልጽ ዘርዝሮ አስቀምጧል ማለት ነው። የተከበራችሁ ተመልካቾች በዚህም እንግዲህ በንዑስ አንቀጽ 6 ላይ ስለ ይግባኝ ያነሳል ማለት ነው። ምክንያቱም ይግባኝ የተከሰሱ ሰዎች ካሏቸው መብቶች መካከል አንዱ ስለሆነ ማለት ነው። የተከበራችሁ ተመልካቾች ከዛ በፊት ግን የተከሰሱ ሰዎች ያሏቸው መብቶች ማለት ምን ማለት ነው የሚለውን ጉዳይ በግልጽ እንዲብራራላችሁ አንዳንድ መብቶችን ቀድሜ እነግራችኋለሁ ማለት ነው። የተከበራችሁ ተመልካቾች ከይግባኝ በፊት ማለት ነው በንዑስ አንቀጽ 2 ንዑስ አንቀጽ 3 እንዲሁም በንዑስ አንቀጽ 7 ስር የተቀመጡትን ድንጋጌዎች እንመለከታለን ማለት ነው። እነዚህን ድንጋጌዎች ለማየት በምንሞክርበት ሰዓት እንግዲህ በንዑስ አንቀጽ 2 የተቀመጠውን የህግ ድንጋጌ ወይም የተከሰሱ ሰዎች ካሏቸው መብቶች ውስጥ መካከል የሚጠቀሰውን ስንመለከት የተከሰሱ ሰዎች የተነሳባቸውን ክስ በቂ በሆነ ዝርዝር እንዲነገራቸውና ክሱን በጽሁፍ የማግኘት መብት እንዳላቸው ንዑስ አንቀጽ 2 በግልጽ ደንግጎ አስቀምጧል ማለት ነው። የተከበራችሁ ተመልካቾች በንዑስ አንቀጽ 3 የተቀመጠውን ስንመለከት ደግሞ ፕሪዛምፕሽን ኦፍ ኢኖሰንስ አንቲል ፕሮቨን ጊልቲ የሚለው ይሆናል ማለት ነው። በፍርድ ቤቱ በተቀመጠው ዳኛ ጥፋተኛ እስካልተባሉ ድረስ የተከሰሱ ሰዎች ማለት ነው የተከበራችሁ ተመልካቾች እንደ ጥፋተኛ ያለመቆጠርና ጥፋተኛ ተብሎ ያለመጠራት መብት አላቸው ማለት ነው። በንዑስ አንቀጽ 7 ላይ የተቀመጠውን የህግ ድንጋጌ ወይም የተከሰሱ ሰዎች ካሏቸው መብቶች መካከል የሚጠቀሰውን ጉዳይ ስንመለከት ደግሞ የተከሰሱ ሰዎች የፍርዱ ሂደት የሚከናወንበት ወይም ክርክሩ የተከናወነበት ቋንቋ እነሱ በማይረዱትና እነሱ በማያውቁት ወይም ቋንቋው በማይገባቸው ሁኔታ ከሆነ የተደረገው ቋንቋው እንዲተረጎምላቸው የሚተረጉመውም ደግሞ በመንግስት ወጪ ይሆናል ማለት ነው። የተከበራችሁ ተመልካቾች እነዚህ እንግዲህ የተከሰሱ ሰዎች ካሏቸው መብቶች ውስጥ የሚጠቀሱት ናቸው ማለት ነው። በንዑስ አንቀጽ 6 ላይ የተቀመጠውን የህግ ድንጋጌ በምንመለከትበት ሰዓት ደግሞ ዛሬ በዚህ ቪዲዮ የምነግራችሁ ስለ ይግባኝ መብት በግልጽ ደንግጎ የሚያስቀምጥ የህግ ድንጋጌ ነው ማለት ነው። የተከበራችሁ ተመልካቾች ስለዚህ በንዑስ አንቀጽ 6 መሰረት ለተከሳሾች የተሰጠውን የህገ መንግስቱን ድንጋጌ በምናይበት ሰዓት በንዑስ አንቀጽ 6 መሰረት ለተከሳሾች የተሰጠውን የህገ መንግስቱን ድንጋጌ በምንመለከትበት ሰዓት እንግዲህ ክርክሩ በተካሄደበት ፍርድ ቤት ስልጣን መሰረት የተላለፈ ወይም የተሰጠ ፍርድ ካለ በዛ ፍርድ ላይ ቅር የተሰኘ ማንኛውም አካል ከፍ ብሎ በሚገኘው ስልጣን ባለው ፍርድ ቤት ቅሬታቸውን በይግባኝ አማካኝነት የማቅረብ መብት እንዳላቸው የሚገልጽ የህገ መንግስቱ ድንጋጌ ይሆናል ማለት ነው። የተከበራችሁ ተመልካቾች ስለዚህ የተከበራችሁ ተመልካቾች በዚህ የህገ መንግስቱ ድንጋጌ መሰረት እንደምንረዳው ይግባኝ ስንል በህግ ቋንቋ እንግዲህ አንድ ሰው በስር ወይም በበታች ፍርድ ቤት በፍርድ አሰጣጡ ቅር በሚሰኝበት ሰዓት ወይም በበታች ፍርድ ቤት የተላለፈው ፍርድና ውሳኔ ስህተት አለበት ብሎ በሚያስብበት ሰዓት ያ ስህተት እንዲታረምለት ወይም እንዲስተካከልለት ማለት ነው። የተከበራችሁ ተመልካቾች በይግባኝ አማካኝነት ወደ ከፍተኛ ፍርድ ቤት ቅሬታውን በአቤቱታ አማካኝነት ያቀርባል ማለት ነው። የተከበራችሁ ተመልካቾች ስለዚህ ይግባኝ አንድ በመጀመሪያ ደረጃ ጉዳዩን ለማየት ስልጣን ባለው አካል ወይም በስልጣን ባለው ፍርድ ቤት የታየና ፍርድ የተላለፈበት ክርክር ላይ ቅሬታ ያለው ተከራካሪ ወገን ለበላይ ፍርድ ቤት ያን ቅሬታውን የሚያቀርብበት መንገድ ነው ማለት ነው። የተከበራችሁ ተመልካቾች ይህን ካልን እንግዲህ አሁን በመቀጠል የምነግራችሁ ወይም የምመልስላችሁ ወሳኝ ጥያቄ ለምንድነው
ይግባኝ የተፈቀደው ወይም ለምን ይግባኝን መጠየቅ አስፈለገ የሚለው ጥያቄ ይሆናል ማለት ነው የተከበራችሁ ተመልካቾች። ለዚህም ሁላችሁም እንደምትገምቱት ማለት ነው የተከበራችሁ ተመልካቾች ለይግባኝ መብት መሰጠት ከሚጠቀሱት ዋነኛና ግንባር ቀደም ምክንያቶች ውስጥ እንግዲህ በፍርድ ቤት ውስጥ ፍርዱን የሚያስተላልፈው ዳኛ የሰው ልጅ እስከሆነ ድረስ በተለያየ ምክንያት ለስህተት ተጋላጭ ሊሆን የሚችልባቸው አጋጣሚዎች ስለሚፈጠሩ ነው ማለት ነው የተከበራችሁ ተመልካቾች። ይህም ማለት እንግዲህ አንድ ዳኛ በልምድ በብቃት እንዲሁም በእውቀት ማነስ ምክንያት ስህተት ወይም ጥፋት ይሰራል ማለት ነው የተከበራችሁ ተመልካቾች። ሌላው ደግሞ የተሰጠው ፍርድ ስህተትና ህጋዊ ያልሆነ ወይም ህጉን ያልተከተለ ሊሆን የሚችልበትን አጋጣሚ ስንመለከት እንግዲህ እንደሚታወቀው በመንግስት ተቋማት ላይ የተለያዩ ብልሹ አሰራሮች ከዛም አልፎ በሙስናና ጉቦ በመሳሰሉ ተግባሮች ምክንያት አሁንም ትክክል ያልሆነ ፍትሐዊነት የጎደለው እንዲሁም ህጉን መሰረት ያላደረገ ፍርድ ሊሰጥ የሚችልባቸው አጋጣሚዎች ይፈጠራሉ ማለት ነው የተከበራችሁ ተመልካቾች። ስለዚህ እንደነዚህ አይነት ተገቢ ያልሆኑና የተሳሳቱ ፍርዶችን ተፈጻሚነታቸውን ለመከላከል ተፈጽሞም በሚገኙበት ሰዓት ያ ፍርድ ተሻሽሎ ወይም ተቀይሮ ትክክለኛ የተባለው ፍርድ እንዲሰጥ ለከፍተኛው ፍርድ ቤት ወይም በበላይ ለሚገኘው የፍርድ ቤት ተቋም የሚቀርብ አቤቱታ ነው ማለት ነው የተከበራችሁ ተመልካቾች። ስለ ይግባኝ ምንነት ይህንን ካልን እንግዲህ ይግባኝ ለመቀበልስ ስልጣን የተሰጣቸው ፍርድ ቤቶች እነማን ናቸው? በምን ያህል ጊዜስ ይግባኝ መቅረብ አለበት? ምክንያቱም በህግ በተፈቀደው ጊዜ ውስጥ መቅረብ ካልቻለ በይርጋ ሊታገድ የሚችልበት አጋጣሚ ስለሚኖር ማለት ነው የተከበራችሁ ተመልካቾች። እነዚህንና የመሳሰሉ ጥያቄዎችን የምንመልስ ይሆናል ማለት ነው የተከበራችሁ ተመልካቾች። ያው እንግዲህ በፍትሐ ብሔርና በወንጀል ጉዳዮች ላይ አንዳንድ ልዩነቶች ያሉ ስለሆነ እነዛንም ልዩነቶች አብረን ለማየት እንሞክራለን ማለት ነው የተከበራችሁ ተመልካቾች።